አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ማታ መኃልየ ሲጀመር እንዲህ ነው የሚባለው፣ ስቡሕ ወውዱስ ከቃሉ ጋር ስቡሕ ወውዱስ ስቡሕ ወውዱስ ሳረረ ኩሉ ዓለም በአሐቲ ቃል። ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት የማትቀረከር አለ። ነግሱ ይለዋወጣል፣ እንደ በዓል እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰግኑበት ነው። መላእክት፣ ነቢያት፣ ሐዋርያት። መሀል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየበዓሉ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች። ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷል። ዘመንክር ጣዕሙ ሰላም ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐቆት ስሙ ይባላል ማለት ነው። ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደዚህ ብሎ የሚጣፍጠው ማለት ነው። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት ነው። ይህ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርከብ በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማእከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማእከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬ። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማኅፀን ነው። በእሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትሐቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ ይሁን ብለው ይህን አመስግነው አባቶቻችን ወደ ማህሌት ይሄዳሉ። ስለዚህ እመቤታችን የምን እናታችሁ ናት ከተባላችሁ የበረከት እናታችን። እስኪ በሉላችሁ በሉ እንጂ አይዟችሁ። እንዲህ ያለች እናት ስላለቻችሁ ደስ ይበላችሁ ሁላችሁ። እመቤቴን ከልቤ ነው። ሌላ ምንም አይኖራችሁ። ሌላ ምንም እንደው በእውነት እንደው ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስን እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንደችለው ጥይምተ ስም ማርያም በልቡናችን ያደረች እንደሆነ እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም። እሱን ነው የሚሆንልን። ስለዚህ የበረከት ምንጫችን የምን እናታችን ናት በሉ እንጂ። ሌላው እመቤታችን የደስታ እናታችን ናት። እስኪ የደስታ እናታችን በሉ። አዎ። ስለዚህ አሁን ያዘናችሁ ሁሉ ሐዘናችሁን የምትሸርላችሁ እመቤታችን ናት። በደንብ ይሄ ከነገረ ድህነት ጋር እያያዛችሁ ስሙ በደንብ አድርጋችሁ። ሰው መጀመሪያ ከበደለ በኋላ ምኑን ነው የተባለ? እርጉም። እስኪ እርጉም በሉ። እርጉም ነበረ። ቡርክት የምትለው እመቤታችን መጣችና ቡሩክ መድኃኒዓለምን ወለደችልን።
ብሩክ መድኃኒት። ከዛ እርግማን ጠፋ። ከዛ እርጉም ሆነ ከተባለ በኋላ ምንድን ነው የተባለ? ሐዘን ነው የተነገረው። የሰው ልጅ ለሔዋን የተነገራት ምንድን ነው ያለው? በሕማም ነዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ፣ በጭንቅ በምጥ በስቃይ ውለጂ ብሎ ሔዋን ሐዘንን በጆሮዋ ሰማች። በጭንቅ ውለጂ፣ ባልሽ ይግዛሽ። ሔዋንን ሰይጣን እንዲህ ብሏት ነበር አይደል? ሔዋን አላት፣ አቤት። እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። ተመልከቱ፣ ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ታውቃላችሁ አይደለም? ስለዚህ አሁን ብዙ ሰዎች አጥፊ ሰዎች አጥፊነታቸው የማይታወቅባቸው ለመብታችሁ ቆሜያለሁ ብለው ስለሚመጡ፣ ሰይጣን አዳምና ሔዋን ተንኮሉን ያላወቁበት ለመብታችሁ ቆሜላችኋለሁ ስላለ፣ ዛሬም እኮ ለመብታችን የቆሙ እየመሰሉ አገር የሚያምሱ ብዙ ሰይጣኖች አሉ። ልታውቁባቸው ይገባል። ሰይጣን ምን እንዳለ ታውቃላችሁ? እግዚአብሔር ለምን አምላክ አላደረጋችሁም፣ ለምን አንድ እንጨት አልበላችሁም ብሎ ለጥቅም የተከለከለው ሁሉ ለክፉ የተከለከለ አስመስሎ ዛሬም ቢሆን ለምን የቀረባችሁ እያሉ የቀረብን የመሰለንን ነገር እየጠቀሱ ኢትዮጵያን እርስ በርስ አናክሰው የሚጨርሷችን አጋንንት በሙሉ እግዚአብሔር ያበርዳቸው። እነዚህ አጋንንት ናቸው በእውነቱ ለጥቅም የመጡ እና ምን አለ መሰላችሁ? ሔዋን አቤት፣ እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። አሳንሶ ነው የፈጠረሽ፣ ምክንያቱም ኋላ ነው የፈጠረሽ። ስለዚህ አንቺ አንሰሻል። ቆይ ከአዳምና ከሔዋን ማን ቀድሞ ተፈጠረ? ምመና አቤት አቤት፣ ማን ነው እንዲህ የነገራችሁ? ይሁላችሁ፣ ያልተማራችሁትን አትናገሩ። እውነቴን ነው። ሰምታችሁ ቀር አይደለም? አዎ ይሁላችሁ፣ ቅልብልብ ሰው በሶስት ይታወቃል ይላል መጽሐፍ። አንደኛ የማያውቀውን በመናገሩ፣ ሁለተኛ ሁሉን አውቃለሁ በማለቱ፣ ሶስተኛ በማያገባው በመግባቱ። ሞኝ ሰው በዚህ ይታወቃል ይላል እና ሞኛቱ ነው። ከአዳምና ሔዋን ማነው ፊት የተፈጠረ? አናውቅም አትሉም እንዴ? ራፈር ሰው እንበል። አውቃለሁ ያለ ሰው ጥበብ አይጨምርም፣ ያፈሰዋል። እስቲ አላውቅም በሉ እንዲጨመርላችሁ በሉ ሁላችሁ። በቃ እግዚአብሔር ያሳውቃችሁ። እንደሱ እኮ ነው በእውነቱ ማለት ነው። ስለዚህ ምን መሰላችሁ? ከአዳምና ሔዋን ማን ቀድሞ ከተፈጠረ ከተባለ አንድ ቀን የተፈጠረ መጽሐፍ ቅዱስ ሳምንቱን የመጣች ያለ አዲያ ቢሆንስ መጽሐፍ ቅዱስ ምንድን ነው የሚለው? በሰባተኛው ቀን እግዚአብሔርም ከሥራው ሁሉ አረፈ ይላል። ፍጥረት ያለቀው በስድስተኛው ቀን ነው። ሔዋን የመጣች በሳምንቱ ዓርብ ነው። ታዲያ ምን ማለት ነው ከተባለችው ፍጥረት ጨረሰ ብሎ እንደገና አዲስ ፍጥረት ፈጠረ ይባላል። ሔዋንን ሲፈጥር እግዚአብሔር አዲስ ቁስ አምጥቶ ነው የፈጠራት? ቀድሞ ከተፈጠረው አጥንት ነው። ቀድሞ ከተፈጠረው አጥንት ነው አይደል? ስለዚህ ሔዋን የተፈጠረችው አዳም ሲፈጠር ነው ማለት ነው። የዚያን ጊዜ ቆይ እናንተ የተፈጠራችሁት ዛሬ አሁን 50 ዓመት የሞላው ሰው የተፈጠረ የዛሬ 50 ዓመት መቼ ነው? የዛሬ 50 ዓመት እንዲሁ ዝም ብላችሁ ነው ሊቅ የምትሸቱ። እንዲሁ የከተማ ሰው ደግሞ ትቢቱ እንዲሁ ማምላክ ምን ይላል መሰለህ? አይ በቃ ኧረ ተማሩ ስብከት ስሙ ስትባሉ ኧረ ስራን ያቃተን እንጂ ህዝቡ ያውቃል። ኧረ ምንም አያውቅም። ምንም የሚያውቀው ነገር የለውም በእውነቱ። የተፈጠራችሁ መቼ እንደሆነ አታውቁም? አቤት የዛሬ 7513 ዓመት የተፈጠራችሁ ያዙ። አዳም ሲፈጠር ነው የተፈጠረው። እና እንግዲያ ዛሬ ምን እያደረግን ነው ብትሉ ዛሬ እየታየን ነው፣ እየወጣን የምንታይበት ነው እንጂ የዚያን ጊዜ ነው የተፈጠረ። ዓርብ ነው የተፈጠረ። ሔዋን የተፈጠረችው አዳም ሲፈጠር። ስለዚህ ምን አደረገ? ሔዋን አንቺን አሳንሶ ስለፈጠረሽ የአዳም ጌታው እንድትሆኝ በለስን አንቺ ተቀድመሽ ብይ አላት። ተቀድመሽ ብይ ብሏት ነበረ። ስለዚህ ምክሩንም ቀድማ የተቀበለችው እሷ ነበረችና መጀመሪያ እርግማኑን ባመጣው በእባብ ጀምሮ በሔዋን ጀምሮ ከዛ ወደ አዳም ሄዶ አዳምንም ረገመ። ስለዚህ ሔዋን የተረገመች እንድትሆን ይህንን ምክር መከረ። ኋላ ሲያስበው ሰይጣን መጀመሪያ ተቀድመሽ ብይ ብያታለሁ፣ እንድትበላለት አንቺ ከአዳም ስለምታንሽ እንድትበልጭ ብይ። ይኸው ዛሬ
የሴቶች እኩልነት እያሉ ሴቱን የሚያጃጅሉ አሉ አይደለም? አሉ የለም? ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ ነው። አሁን የእኩልነት መስሏችኋል? ጅልነት እኮ ነው የመቤት ሰው የሚያምርበትን ሲሰራ ነው። አሁን እኮ ሴቱ ሱሪ የሚለብሰው መብታችን የተነፈገ መስሏቸው እኮ ነው። እውነቴን እኮ ነው፣ ከልቤ ነው። ደግሞ አይደለም፣ ሰው የሚያምርበትን ነው ማድረግ ያለበት። ሰውን አያችሁ፣ ዲያብሎስና ክፉ ሰዎች ሰውን የሚያጠፉት ይሄ መብት ተነክቷል እያሉ አይደለም፣ የሚያምርብንን ነው መስራት። በእውነቱ ማለት የሚያምርብንን ደግሞ እግዚአብሔር ሰጥቶን። ግን አንድ ጥያቄ ልጠይቃችሁ፣ ለእኛ የሚጠቅመን ነገር ካለ ከእግዚአብሔር ተሽሎ የሚነግረን ሰው አለ? እስኪ ንገሩ፣ ሁላችሁ ንገሩ። በፍጹም። ታዲያስ ደግሞ እግዚአብሔር ይሄ ይጠቅማችኋል ብሎ ከሰጠን በላይ ሊሰጠን የሚችል ሳለ የለም። እንዲያ ከሆነ እግዚአብሔር ያምርባችኋል ያለን ለምን አንቀበል? ደግሞስ ደግሞ ይከፋል ብሎ ከተው የሚከፋብን ነገር የሚያጠፋንን ነገር ከእግዚአብሔር ተሽሎ የሚያስብልን ሰው አለ? ታዲያ ያጠፋችኋል ያለን ለምን አንተው? ያጠፋችኋል የተባልነውን ነገር ማድረግ ማለት እግዚአብሔር ሆይ ካንተ ይልቅ ለእኔ ራሴ ይሻላለሁ ማለት ይህ ነው። ክደት የሚባለው እኮ እሱ። እንደዚያ ብሏት ሔዋን ስትበላው በለሱን ስትበላው ጸጋዋ እንደሚገፈፍባት ያውቅ ነበርና በለሱ ስትበላው ጸጋዋ እንደሚገፈፍ ያውቃል። ሔዋን ተቀድማ በልታ ጸጋዋ ሲገፈፍ ካየ አዳም አልበላም ብሎ ይተርፍብኛል ብሎ ነበርና ሔዋን እንደሱም አይደል ተሳስቼ ነው ተያይታችሁ ብሉት፣ ለአንቺ በቀኝ እጅሽ እየጎረሽ ለባልሽ በቀኝ እጅሽ እያጎረሽ ለአንቺ በግራ እጅሽ ጉረሽ። ይሄው የእናታቸው የሔዋን ምልክቱ ናቸው። ሴቶች ወጥ እያወጡ በግራ እጃቸው ይጎርሳሉ ይላል አባቶቻችን የሚሉት ነው። እንደዚህ ያደርጋሉ። ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው? ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረገ። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ኪያ ለእንትኩ ዕፀ በለስ ከማሁ ደመው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በሰባት ቀን አለች ይላሉ አባቶቻችን። በእንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለሰባት ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ ሴቶች እንደዚያ በሆኑበት ወራት የረከሱ ነበሩ። የእነሱን ጨርቅ የነካ እነሱ የቆሙበትን ቁመት የቆመ እነሱ የቆሙበት መሬት የቆመ ሁሉ እሷ የነካችው ዕቃ በሙሉ የረከሰ ይባል ነበረ። ዛሬ ግን እግዚአብሔር ቸር ነውና በዚያ ሐዘኗ ሔዋን በምጥ እንድትሰቃይ አደረጋት። ተሰቃይታም ሲወልድ እንድትወልድ አደረጋት። እንድትጨነቅ አደረጋት። ኋላ ያ ሐዘናችን ደግሞ አልበቃ ብሎ ወጥታችሁ ወርዳችሁ ብሉ ተብለን የበሽታ እሾህ ይውጋችሁ ተብለን ደግሞ መጨረሻ ላይ የዘላለም ሐዘን ከአጋንንት ጋር በጨለማ በእሳት እየተቀቀል እንድንኖር ተፈረደ። ያ ሐዘን ተጭኖን ነበር የኖርነው። አባቶቻችን እያለቀሱ የኖሩት ስለዚህ ነበር። ያ ሐዘናችን መቼ ተሻረ ትሉኝ እንደሆነ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ደስተኛይቱ ሆይ ደስ ይበልሽ የሚለው በዚያች በሔዋን ተክዘሽ ውለጅ ተብሎ በተንቆረቆረበት ጆሮ ደስ ይበላቸው የሚል ተንቆረቆረልን። ያ ደስታ ነው ዛሬ ለእኛ ተርፎን እልል የምንለው የምናስቀድሰው የምንቆርበው። ለዘላለም ደስተኞቹ ነን። ስለዚህ ጌታ ምን አለ ተመልከቱ። ወለፍስሐክሙኒ አልቦ ዘይሃይደክሙ አለ። ደስታችሁን የሚወስድባችሁ የለም አለ ጌታ የጸሎተ ሐሙስ ዕለት ሲያስተምር። ዮሐንስ ወንጌል ምዕራፍ 16 ላይ ሲያስተምር
ደስታችሁን የሚወስድባችሁ የለም። ቀድሞ ያጣናት ነገር ደስታ ነበረች። ያችም የልብ ደስታ ናት፣ ዘላለማዊ ደስታ። ደስታ በሐዘን ተተክቶ፣ ሐዘን በደስታ ተተክቶ ሐዘን ወርሶን እንኖር ነበርና ያውም የማይቋረጥ ሐዘን። ስለዚህ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ፍስሕት ከምትሆን ከቅድስት ድንግል ማርያም በመወለዱ ምክንያት ሐዘናችን የተነቀለው በዚያ ነው። ስለዚህ የእባቡ መርዝ በገባበት ጆሮ የመልአኩ ብስራት ገባበት፣ ሐዘን በገባበት ጆሮ ደስታ ገባበት፣ ዘላለማዊ ጭንቅ በገባበት ጆሮ ዘላለማዊ ፍስሐ ፈሰሰበት ብለው አባቶቻችን ናቸው። ስለዚህ እመቤታችን ምን ትባላለች? የደስታ መፍሰሻ ትባላለች። እስኪ በሉ ሁላችሁ የምን መፍሰሻ ናት? የደስታ መፍሰሻ። በሥጋሽም በሉ እስኪ ድንግል ነሽ፣ በሐሳብሽም ድንግል ነሽ። ድንግል ማርያም ሁለመናዋ ድንግል ነው። ዓይኗ ድንግል ነው። ፀጉሯ ድንግል ነው። እጇ ድንግል ነው። እግሯ ድንግል ነው። ልቧ ድንግል ነው። ምን ድንግል ያልሆነ ቦታ አለ? እንዲያውም አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥር ሔዋን የሁለመናዋን ድንግልና አጣ ነበር አለ። የበለሱን ፍሬ ስታይ የዓይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣንን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን ዓይኗ ድንግል ነው፣ ቅዱስ ገብርኤልን ያየው። ጆሮዋ ድንግል ነው፣ ቅዱስ ገብርኤልን የሰማው። እጇ ድንግል ነው፣ መለኮትን ያቀፈው። እግሯ ድንግል ነው፣ ወደ ቤተ መቅደስ የገሰገሰው። ልቧ ድንግል ነው፣ ሌላ ሐሳብ የላትም። ሙሰ ተዐቅብ ዘንተ ኩሎ ነገረ ወተወድዮ ውስተ ልባ። እመቤታችን ይህን ሁሉ እየሰማች በልቧ ተጠብቀው ነበር አለ። ዓይኗ ልጅ ሲያበራ፣ ዓይኗ ዕውር ሲያበራ፣ ዓይኗ ልጇን ድውይ ሲፈውስ፣ ልጇ እንጀራ ሲያበረክት፣ ያን ሁሉ ተአምራት ሲያደርግ ለፍላፊ ቀባጣሪ እናት አይደለችም። በዝምታ ትመለከት ነበረ። እግዚአብሔርን ይዛ ሲርባት እግዚአብሔርን አዝላ የሕይወት እንጀራ ክርስቶስን አዝላ ርቧታል። የሕይወት ውሃ ክርስቶስን ተሸክማ ጠምቷታል። የሕይወት ልብስ ክርስቶስን ተሸክማ በርዷታል። ተንከራታለች፣ ተጠምታለች፣ ተርባለች። ቀራንዮ አደባባይ ላይ በዓይኖቿ የልጇን ችንካር፣ ቁስል፣ ግርፋት አይታለች። አንድም ቀን አማራ አጉረምርማ አታውቅም። አንደበቷ የምስጋና ነው። ታብዮ ነፍሴ ለእግዚአብሔር፣ ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኒዬ። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለን። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ለድንግል ማርያም በስሟ ጽላት ቀርጻ ቤተ ክርስቲያን አንጻ ተአምሯን መስከራ ንጽሕናዋን፣ ድንግልናዋን፣ ታማኝነቷን፣ ታዛዥነቷን፣ እሺ ባይነቷን ለመረጣት እግዚአብሔር ለተመረጠችበት ዓላማ ራሷን አሳልፋ ሰጥታ 63-64 ዓመት በምድር ላይ ስትኖር የባከነ ጊዜ ምዕመናን እኛ ጻድቃን ቅዱሳን የምንላቸው 3 ነገር ያላባከኑ ናቸው። እየሰማችሁን? ስንት ነገር አልኳችሁ? እስቲ ጮክ በሉ። 3 ነገር ያላባከኑ። አንደኛ ጊዜያቸውን ያላባከኑ፣ ሁለተኛ ገንዘባቸውን ያላባከኑ፣ ሶስተኛ አካላቸውን ያላባከኑ። ቅዱሳን ብለን ጽላት ቀርጸን ቤተክርስቲያን አንጸን ገድል፣ ድርሳን፣ ስንክሳር ጽፈን በውዳሴ በቅዳሴ በማህሌት በሰዓታት የምናነሳሳቸው ሁሉ ገንዘብ ያልባከነባቸው፣ ጊዜ ያልባከነባቸው፣ አካል ያልባከነባቸው ናቸው። ዛሬ ብዙ ሀብት አለን የሚሉ ሰዎች ለአዝማሪ ለዘዋሪ በየመጠጡ ቤት ገንዘባቸውን ይበትናሉ። ጫቱን ይቅሙታል። እነሱም ይቃማሉ፣ እነሱም ይቅማሉ። አስቃሚው መኪና ይቀይራል፣ እነሱ ጥርስ ለመቀየር ይንከራተታሉ። ሲጋራ የሚያጨሱ ሰዎች፣ ሲጋራ የሚሸጠው ሰውዬ መኪና ሊቀይር ይነጋገራል፣ እነሱ ሳምባ ሊቀይሩ ይንገላታሉ። የሚጠጡ ሰዎች ጉበታቸው ፈርሶ በየሐኪም ቤቱ ይንከራተታሉ። ግሮሰሪ መጠጥ
ወጥ የሚሸጠው ሰውዬ ትልቅ ቡና ቤት ለመክፈት ከመንግስት ጋር እየተነጋገረ ሊሆን ይችላል። የባከነ ጊዜ ማለት ይሄ የባከነ አካል ማለት ይሄ እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ እነ ቅዱስ ጳውሎስ በጥቅሉ ጻድቃን ሰማዕታት ቅዱሳን ሁሉ የባከነ ጊዜ የላቸውም፣ የባከነ አካል የላቸውም፣ የባከነ ገንዘብ የላቸውም። በተለይ ደግሞ የሰማዕታት እናታቸው የመላእክት እህታቸው የሐዋርያት ስብከታቸው ድንግል ማርያም የባከነ ጊዜ የባከነ አካል የባከነ ገንዘብ የላትም። እድሜዋ ሁሉ እግዚአብሔር ጋር ሕይወቷ ሁሉ ከእግዚአብሔር ጋር አካሄዷ ሁሉ ከእግዚአብሔር ጋር ነበረ። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው። እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በተአምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወወዲው መንድላት ይሆኑ ጨርቁን እየወረወሩ ጻድቃንን ሰማዕታትን መላእክትን አስከትላ መታ። ምዕመናን ዛሬ ብዙ እንባ ይፈሳል፣ ብዙ ዋይታ ይሰማል። በየቦታው ሮሮ አለ፣ ጭንቀት አለ፣ ዋይታ አለ። ቀኑ ጨልሞብን ሜዳው ገደል ሆኖብን መውጫ ቀዳዳ መሾቻ ማጣንበት ጊዜ የምንሸሸግበት ዋሻ የምንመክትበት ጋሻ ባጣን ጊዜ በእውነቱ ነገ የማይናፍቀን እስከምንሆን ድረስ በእውነቱ ዛሬ ያለፈው እያስጎመጀን የነገው እያሰጋን የዛሬው እያሳቀቀን ባለንበት ጊዜ የድንግል ማርያም እጅ ያስፈልጋል። የድንግል ማርያም በረከት ያስፈልጋል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንደ አይነት ቤተክርስቲያን የምትሰራው ምዕመናን የቤተክርስቲያን ስናለቅስ እንባ ማፍሰሻችን ነው። ስንጨነቅ ብሶት መተንፈሻችን ነው። ስንታመም መፈወሻችን ነው። ስንራብ የምንበላበት ነው። ስንጠመቅ እንከብርበታለን። ስናገባ እንሞሸርበታለን። ስንሞት እንቀበርበታለን። ወደ ሰማያዊ መንግስት መሸጋገሪያ መወጣጫ የወፍ ወረቀት እናጽፍበታለን። ክንፉን እያማታ መላእክት እኮ በሰው መዳን ደስ ይላቸዋል አይደል? አዎ፣ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይሆናል? በስንት ኃጢአተኛ ዓለም ሁሉ ይድናል የሚለውን ዜና አንዱ መልአክ ገብርኤል እንዴት ይችለው ይሆን? ብቻው አንድ ኃጢአተኛ አይደለም የሚድነው፣ ዓለም ሁሉ ይድናል የሚል ዜና ተናገራ ነው። እየበረረ መጣ ክንፉን እያማታ እመቤታችን ፊት ቆሞ ጸጋን የተሞላሽ ሆይ ምን ይበልሻል? ገብርኤል እኮ ነው እያልኳቸው ያለሁት። የትኛው ገብርኤል? ያ ባቢሎን እሳት ውስጥ ገብቶ ያልፈራው ገብርኤል ነው። ውሃውን ቀዝቃዛ ያደረገው ገብርኤል በ15 ዓመቷ ድንግል ማርያም ፊት በብላቴናዋ ፊት ሲቆም ግን እንደ ባለስልጣን ከበላይ እንደተላከ እንደ መላእክት አለቃ ሆኖ አይደለም የቆመው። በትህትና ሆኖ አደግድጎ ቆሞ ሰላምታ ቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ገብርኤልን የላከው ማን ነው? ምዕመናን፣ ገብርኤል የሚናገረው ማን ተናገር ያለውን ነው። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ምስጋና ገብርኤል ይናገረው እንጂ ከማን የተላከ ነው? በፍጡር የተመሰገነች እንዳይመስላችሁ። ምስጋናው የመጣው ከእግዚአብሔር ዘንድ ነው። አንድ ልጅ ተነስቶ በእውነት ካላችሁ በደንብ አመስግኑ። አንድ ልጅ ሂድና ለጎረቤት ቡና ጠጡ በል ከተባለ ሄዶ ቡና ጠጡ ይላል። ቡና ጠጡ የሚለው መልእክት የእሱ ነው የወላጆቹ ነው። ገብርኤል ደስ ይበልሽ ያለው ማን ልኮት ነው? ምስጋናዋ ከማን የተገኘ ነው? ምን እናድርግ እንግዲህ? ገብርኤል ሲዘምር አይተን ገብርኤልን እግዚአብሔር ልኮት አይተን እኛስ እንዴት ዝም እንላለን? ገና እንዘምራለን ስለ እመቤታችን፣ ገና ደጋግመን እናመሰግናለን። ጸጋን የተሞላሽ ሆይ ደስ ይበልሻል። ምን ማለት ነው? ጸጋን የተሞላሽ ሆይ መቼስ እውነት ሲደጋገም ኃይሉን ያጣል። ሁሌ ሲባል አዲስ ነገር የሌለው እንዳይመስል። ጸጋን የተሞላሽ ሆይ ደስ ይበልሽ። ጸጋ ምንድን ነው? ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው ይለያያል። ለአንዱ የመፈወት ጸጋ፣ ለአንዱ የመጸለይ ጸጋ፣ ለአንዱ የመዘመር ጸጋ፣ ለአንዱ የመቀደስ፣ ለአንዱ የማስቀደስ፣ ለአንዱ የመታዘዝ፣ ለአንዱ የማዘዝ ጸጋው የተለያየ ነው። ሰው ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል።
በጋብቻ የመጽናት ጸጋ ለአንዱ ደግሞ መንኩሶ ድንግል ሆኖ መኖር በብሕትውና በምንኩስና መኖር ይህ ለተሰጣቸው ነውና እንዳለ ቅዱስ ጳውሎስ የጸጋ ስጦታ የተለያየ ነው። እመቤታችን ጸጋዋ ምንድነው? መጸለይ ነው፣ መፈወስ ነው፣ ማመስገን ነው፣ መዘመር ነው። ምንድነው ጸጋዋ? ገብርኤል ነው ጸጋሽ አላለም። ጸጋን ምን ያልሽ ሆይ እግዚአብሔር ለፍጡር ከሚሰጠው ጸጋ ድንግል ማርያም ላይ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ መጋዘኗ እርሷ ስለሆነች ጸጋን ምን ያልሻል? የተሞላሻል። የሚገርማችሁ ከራሱ ከገብርኤል እንኳን በጸጋ ትበልጣለች እመቤታችን። ቅዳሴያችንን ሰምታችኋል። ለሚካኤል ምሕረት ተሰጠው ይላል፣ ለገብርኤል ብስራት ተሰጠው ይላል። ወሀብተ ሰማያት ለማርያም ድንግል፣ ለማርያም ግን የሰማይን ሀብት ሁሉ ምን አለ? ሰጣል። ለእሷ ያልተሰጠ ምንም ጸጋ የለም። ምልዕተ ጸጋ ነች። ስለዚህ ጸጋን የተሞላሽ ሆይ ምን ይበልሻል? አዎ ሁሉም ጸጋ አላት እመቤታችን፣ ሁሉም ጸጋ አላት። ትፈውሳለች። ከሰማይታቱ ጋር እመ ሰማይታት ናት። ይኸው ዛሬ ተሰዳ ተመለሰች። በስደቷ ስደትን ባረከች። ከጻድቃኑ ጋር ገድልን ፈጽማለች። መከራ ተቀብላለች። ተመልከቱ። ከደናግላን ጋር የደናግል መመኪያ ነች። በድንግልና ኖራለች። ከወላጆች ከእናት ከአባቶች ካገቡ ሰዎች ጋር ደግሞ በጣም ይገርማል፣ እናት ሆናለች። እሷን የመሰለ እናት የለም። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ አየናታል። ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግሎን አየናት። ጌታ ሆይ እናትህን ማን ብለን እንጥራት? ጌታ ሆይ እናትህን እንዲህ መጥራት የሚከብድ ከሆነ አንተንማ በምን አንደበት እጠራሃለሁ ይላል። ስለዚህ እመቤታችንን ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው አለ። ጌታ ከማን ጋር? ልብ አድርጉ። እመቤታችን ክርስቶስን ስትጸንሰው አይደለም ከእሷ ጋር የሆነው፣ ገና ሳትጸንሰው በፊት ጌታ ከአንቺ ጋር ነው ተብላለች። ለምን? በማኅፀኗ ሳትጸንሰው በፊት በልቧ ጸንሰው ትኖር ነበር እመቤታችን። በህሊናዋ ጸንሰው ትኖር ነበር። እግዚአብሔር ከእርሷ ተለይቷት አያውቅ። እግዚአብሔርን በልቧ መጽነሷ ነው በማኅፀኗ እንድትጸንሰው ያደረጋል። ስለዚህ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ከሴቶች ምን ብለሽ? ተለይተሽ የተባረክሽ ነሽ። እመቤታችን ከሴቶች ተባለ እንጂ ከወንዶችም የተለየች ከፍጥረት ሁሉ ተለይታ ምን ያለች ነች? ግን ከሴቶች ያለበት ምክንያት አሁን ቀጥሎ የሚናገረው ስለ መውለድ ነው። መውለድ ደግሞ የወንዶች ነው የሴቶች ስራ? አቤት አመነታችሁ እንዴ? የወንድ ነው የሴት ነው? ስለዚህ ቀጥሎ የሚያወራው ጉዳይ የወሊድ ጉዳይ ስለሆነ አንቺ ከሴቶች ተለይተሽ ምን ያልሽ ነው? የተባረክ። አንዳንድ ሰዎች ድንግል ማርያም እኮ እሷ ብቻ አይደለችም፣ ብዙ ሴቶች ከሴቶች ሁሉ ተለይተሽ ተብለው ተመስግነዋል። አዎ ተመስግነዋል። በእርግጥ ለምሳሌ መጽሐፈ መሳፍንት ላይ ኢያኤል የምትባል አንዲትን ሴት በዚያን ጊዜ የነበሩት ነቢያት ዲቦራና ባርቅ ቅኔ ተቀኝተውላት ነበር ይላል። በዚያ ቅኔ ላይ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ብለው አመሰገኗት ይላል። በእስራኤል ከሚኖሩ ሴቶች ሁሉ ምን ያልሽኝ? ይቺ ሴት ከመቤታችን ጋር ትነጻጸራለች ወይ? እስቲ ልንገራችሁ። ምን አድርጋ ነው ካላችሁ፣ ኢያኤል የ16 ዓመት ልጅ ነች። እስራኤል ከጠላት ጋር ሲዋጉ ሲሳራ የሚባል ጨካኝ ንጉሥ ነበር። ቢሉ ቢሰሩ በዚያ በሄዱ አልቻሉትም ንጉሡ። መጨረሻ ላይ እንዴት አድርገን እንግደለው ብለው ሲጨነቁ ኢያኤል የሌላ ሀገር ሰው የጠላቶቻቸውን ልብስ ለበሰችና ቀስ ብላ ድንኳን ውስጥ ገብታ ሲሳራ በተኛበት አገኘችው። ስታገኘው ድንኳኑ የተተከለበትን ብረት ካስማውን ነቀለችና መዶሻ አምጥታ በተኛበት በጆሮ ግንዱ አስገብታ ገደለችው። ከኔ ጋር ናችሁ? አንገቱን ቆረጠችና መጣችና ለእስራኤላውያን አሳየቻቸው። ደስ አላቸው። በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ አሏት ይላል። ምን ያልሽ ሁኚ? አሁን እቺ ሴት ከመቤታችን ጋር ትነጻጸራለች? ምን አድርጋ ነው የተባረክሽ የተባለችው? በአንድ እጇ መዶሻ አይደለም፣ በሌላ እጇ ካስማ ይዛ አንዴ በጀርባ አንዴ በደረቷ ክርስቶስን አቅፋ ያሳደገች እመቤታችን ከዚህ ሴት ጋር እንዴት ትነጻጸራለች? በዚያ ላይ ልብ አድርጉ። በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ነው ያሏት። የተባረክሽ ነሽ አይደለም፣ የተባረክሽ ገብርኤል መጥቶ የተባረክሽ ሁኚ ነው ያላት
አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ገብርኤል አልባረካትም፣ ተባርካ ነው ያገኛት እመቤታችን። ገብርኤል ሳይመጣ በፊት ቡርክት ነበረች እመቤታችን። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ስለዚህ እሷ ምስጋና ከፍጡራን ምስጋና ይለያል አይለይም? አንድ ልጨምርላችሁ። ይህ መጽሐፈ ምሳሌ ምዕራፍ 31 ላይ ደግሞ ስለ አንዲት ሴት ይናገራል። በጣም መልካም ሴት ነች፣ ባሏ ያመሰግናታል ይልና መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ይህ ጥቅስ ደግሞ ምንድነው? ይኸው ልክ እንደ ድንግል ማርያም እኮ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ የተባለች ሴት አዋለች። ግን የተባለችው ምንድነው? ከፍ ብላችሁ አንብቡት። ቤቷን በአግባቡ ታስተዳድራለች፣ ትዳሯን ታከብራለች፣ በጠዋት ተነስታ ምግብ ታቀርባለች፣ ከብቶቹን ታሰማራለች፣ ለባሏ እየፈተለች ምግብ ቤት ልብስ ትሰራለታለች። በዚህ ምክንያት ባሏ ያመሰግናታል ይላል። ማን ያመሰግናታል? አይሰማም። ባሏ ያመሰግናታል። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ማን ነው ትበልጫለሽ የሚላል? ለባል ሚስቱ ከሴቶች ሁሉ ትበልጣለች አትበልጥም? ብትበልጥም ባትበልጥም ትበልጣለች አትበልጥም? እንደው መኖር ከፈለገ ትበልጣለች አትበልጥም? ትበልጣለች። ስራው ነው። ይሄ እኮ የእሱ ጆብ ዲስክሪፕሽኑ ነው። ማንም ባል ሚስቱን ከሴቶች ሁሉ ምን ትያለች? ትበልጫ። ገብርኤል እመቤታችንን ግን ትበልጫለሽ አላት እኮ ባል አይደለም፣ ወንድ አይደለም፣ ወንድ አይደለም። ልባ ብዙ ሴቶችን ብዙ ወጣቶችን አንቺ እኮ ከሴቶች ሁሉ ትበልጫለሽ፣ እስካሁን ካየኋቸው ሴቶች እኮ አንቺ ትበልጭብኛለሽ እያሉ ወንዶች ያታልላሉ ሴቶችም ደስ ብሏቸው ይሰማሉ። እመቤታችንን ግን ወንድ አይደለም መጥቶ ያመሰገናት። ድንግል ሆይ የሚያታልሉ ጎልማሶች ያረጓጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ። ከዋነኞቹ አለቆች ገብርኤል አንዱ መጥቶ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ምን አለች እመቤታችን? መመታ እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ከምኑ የተነሳ? መልአክ አይታ አትደነግጥም፣ እሷን ያሳደጓት መላእክት ናቸው። ንግግሩ ግን አስደነገጣት። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? እመቤታችን አመስግኑኝ የምትል አትምሰላችሁ፣ ምስጋና የሚያስጨንቃት ናት። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ከበዳት ምስጋናው። ይህ እንዴት ያለ ሰላምታ ነው ብላ በልቧ አሰበች። ተመልከቱ፣ የእመቤታችን ትሕትና የልብ ትሕትና። ሔዋን እኮ የእባብን ምስጋና አፏን ከፍታ ደስ ብሏት እንደ ቅዳሴ ሰምታ እኮ ነው የሰው ልጅን ከገነት ያስወጣችው። እመቤታችን ግን የገብርኤልን ምስጋና እንኳን በጥያቄ መልክን ያየችው። ይህ እንዴት ያለ ሰላምታ ነው! እመቤታችን ገብርኤልን የጠየቀችውን ጥያቄ ሔዋን ለእባብ ብትጠይቀው ኖሮ የሰው ልጅ ከገነት አይወጣም ነበር፣ አንወጣም ነበር። ሔዋን የማይገባትን ፈልጋ ነው። እመቤታችን ግን የሚገባት ምስጋና ሲቀርብላት ግን ይህ እንዴት ያለ ሰላምታ ነው ብላ በልቧ አሰበች። ደስ የሚለው ገብርኤል ማርያም ሆይ አትፍሪ አላት። ማርያም ሆይ ምን አትበይ፣ የኔ የመላኩ ምስጋና ነው ወይ የሚያስፈራሽ? የኔ ነው ወይ የሚደንቅሽ? በእግዚአብሔር ፊት ክብርን አግኝተሻል አለ። በማን ፊት? እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? ምእመናን፣ አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አበዛችሁት ይላል። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን። እኛ ብናመሰግናት ባናመሰግናት ማናመስግኗታል? ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? እመቤታችን ብናመሰግናት ባናመሰግናት ማናመስግኗታል? ክብር ምስጋና ይድረሳት እመቤታችን። ኦርቶዶክሳውያን እኛ እኮ ለእሷ የምናስፈልጋት ሆና እኮ አይደለም። ለዚህ ነው እጠብቃት ብሎ ወስዶ ተጠበቀባት ያሉት። እንደውም አንድ አምብሮስ የተባለ ሊቅ ይህን ጉዳይ በጥልቀት ሲመለከት ምን ይላል? በጣም ይደንቃል። ከወንጌላት ሁሉ መጨረሻ የተጻፈው የቅዱስ ዮሐንስ ወንጌል ነው ይልና እንዲህ አይነት ጥልቅ ትምህርት፣ እንዲህ አይነት መራቀቅ፣ እንዲህ አይነት ሰማያዊ ጉብኝት፣ እንዲህ አይነት መረዳት ከየት አመጣ ቅዱስ ዮሐንስ ብሎ ይጠይቅና ብቻውን አልነበረም ከማርያም ጋር ስለሚኖር ነው ይላል። ከሷ ጋር የሚኖሩ ጥልቅ የሆነ ትምህርትን ያገኛሉ ምእመናን። መላእክት የሚማሩባት ትምህርት ቤት ናት። በሷ ውስጥ የተሰጠው ጸጋ
ተዝቆ የማያልቅ ጸጋ ነው። ለዚህ ነው ኋላ ቢጻፍም እንዲህ በጣም የሚገርም የሆነው ከቅድስት ድንግል ማርያም ጋር በመኖሩ ነው ይላል። ብቻውን አይደለማ ምስጢር ይገለጽለታል። ብቻውን አይደለማ ዕውቀት ይፈስለታል። ብቻውን አይደለማ በበረከት ይጎበኛል። ብቻውን እንዳይሆን ወሰዳት። ኦርቶዶክሳውያን ብቻችንን እኮ አይደለም። ወደ ልባችን፣ ወደ ቤታችን፣ ወደ ሕይወታችን፣ ወደ ኑሯችን፣ ወደ መቅደሳችን፣ ወደ ምስጋና አውዳችን፣ ወደ ትምህርታችን፣ ወደ ማሌታችን ይዘናት ገብተናል። ብቻችንን አይደለም። መጀመሪያ መምህሩ ነበር የወሰዳት። ታስታውሱ ከሆነ መጥምቀ መለኮት ቅዱስ ዮሐንስ የወንጌላዊው ቅዱስ ዮሐንስ መምህር ነው። ወንጌላዊው ቅዱስ ዮሐንስ የመጥምቀ መለኮት ተማሪ ነው። መጀመሪያ መምህሩ ወሰዳት። ከዛስ ተማሪው ተቀበላታ። ከአባቶቻችን የተቀበልናት ጸሎታችን ማርያም 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 እኮ ናት። እውነተኛ መምህራን ለተማሪያቸውም የሚሰጧት ስጦታ ይህች አስደናቂ ቅድስት ድንግል ማርያም እኮ ናት። መጀመሪያ መጥምቀ መለኮት ወሰዳት። ታስታውሳላችሁ ገና በጽንስ እያለ። ከዚያስ ነባቤ መለኮት ወሰዳት። ነገሩ እንዲህ ነው የሚቀባበለው ወገኖቼ። ትውልድ ማለት እንዲህ ነው። እየተቀባበለ የሚዘምረው፣ እየተቀባበለ የሚያስተምረው። ለዚህ ነው ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና በአስደናቂ ቃል ብቻውን እንዳይሆን ወደ ቤቱ ስለወሰዳት ስለ ቅዱስ ዮሐንስ ሲናገር እግዚአብሔር እንዴት ባለ ክብር አስጌጠው መሰላችሁ ይላል። ዮሐንስን የተጌጠው፣ ዮሐንስን የከበረው። አዎ እንዴት ባለ ክብር አስጌጠው መሰላችሁ? ለምን? ቅድስት ድንግል ማርያም ክብራችን፣ ጌጣችን፣ ሽልማታችን፣ ርስታችን፣ ማርዳችን፣ ማዕረጋችን ስለሆነች ነው። የአዲስ ኪዳኗ ክብርና ጌጥ ይህቺ ቅድስት ድንግል ማርያም እኮ ናት ወገኖች። ለዚህ ነው ቅዱስ ዮሐንስ አፈወርቅም ተደንቆ እግዚአብሔር ቅዱስ ዮሐንስን እንዴት ባለ ክብር አስጌጠው ማርያምን ብቻውን እንዳይሆን ሰጠው ያለው። ምእመናን ይህችን ቅድስት ድንግል ማርያም የሚወስድ ጸጋን ሁሉ ይወስዳል። ምክንያቱም ጸጋን ሁሉ የተመላች ናት። የዚህችን አስደናቂና ጸጋ ማን ሰፍሮ ማን ቆጥሮ ይችለዋል ከባለቤቱ በቀር ወገኖች? ለቅዱስ ሚካኤል ምሕረት ተሰጥቶታል። ለቅዱስ ገብርኤል ማብሰር ተሰጥቶታል። ለቅዱስ ጳውሎስ መልእክት መጽሐፍ ተሰጥቶታል። ለቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፎች ተሰጥተውታል በቅዳሴያችን ላይ እንደሚታወጀው። ለዚህች ቅድስት ድንግል ማርያም ግን የሰማይና የምድር ሀብት ሁሉ ተሰጥቷታል። ማን ነው ታዲያ ደፍሮ እሷ ክብር ጎድሏታል ብሎ የሚናገረው? ሮሜ 3ን ጠቅሰን ሁሉ የእግዚአብሔር ክብር ጎድሏቸዋል ስንል እሷንም የማንጨምረው ለምን መሰላችሁ? ጸጋ ተሞልታለች የሚል ቃል እኮ ስለምናገኝ ነው። ይብላኝ እሷንም ከዚህ ጋር ጨምሮ ለሚናገረው ሕዝብ ምእመናን የተለየ ጸጋ፣ የተለየ ክብር፣ የተለየ ሞገስ እርግማን በነገሰበት ምድር ውስጥ አንዲት የምናገኘው እሷን ነው። ብቻችንን እንዳንሆን ምልክታችን የሆነችው ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል የሚለው ማርያምን ይጨምራል ብለህ ስትናገር ጸጋን ሁሉ የሞላብሽ ወይ ይላታል ብለን እንነግርሃለን። ከሰማ ሁሉ የሚለው አይሁድንም የግሪክ ሰዎችንም እንጂ ቅድስት ድንግል ማርያምንም የሚጨምር ይመስልሃል? ሁሉ የሚለው ብዙዎች ናቸው እንጂ እሷንም የሚከት ይመስልሃል? በግሪክ ቃል የዚህ የሮሜ መልእክት ምዕራፍ 3 ሁሉ ኃጢአትን ሰርተዋልና የሚለው ፓስ ፒኤኤስ ፓስ ነው ይላሉ የዚህ ሰዋሰው ቋንቋ ሊቃውንት። ብዙዎች ማለት ነው እንጂ ሁሉም የሚለው ቃል ቅድስት ድንግል ማርያምንም
የሚጨምር ነው ማለት አይደለም። ሲምፕሊ ሚንስ ግሬት ነምበር ብለው ነው የሚተረጉሙት፣ ብዙ ማለት ነው። ይህንን ደግሞ ቅዱስ ጳውሎስ ነግሮናል። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ነው የሚለው ሮሜ መልእክት ምዕራፍ 5። ብዙዎች ማለት ነው እንጂ ቅድስት ድንግል ማርያምም ጸጋ የጎደላት ናት ብለህ ስትጮህ መስማት ምንኛ ያሳፍራል። ዓለም ሁሉ እንዲጻፍ ማለት ዓለም ሁሉ ማለት ነው። ምድር ሁሉ ከኋላው ተከትሎታል ይላል ቅዱስ ዮሐንስ በወንጌሉ ምዕራፍ 12 ላይ። ሁሉም ማለት ነው አይደለም፣ ብዙዎች ማለት ነው። ብዙዎች ማለት ነው። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረ ጎተራው ባይሞላ ሁሉም ይሸፈናል